ጥሩ ዘመን ማየት ከፈለክ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አይደለም? ጅል አይሄድ አይንቀሳቀስ። ጅል ዝም ማለት ሲገባው ይናገራል፣ መናገር ሲገባው ዝም ይልና እያጨበጨበ ይሄዳል። ጅል እንደዚያ ነው። ጅል አንሆን። አፋችን ክርክም። ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ለውጥ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ 2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ሰው እንዳይጎዳ። ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። የተዝልፎ ለአብድ ከመይጽ ላይከ ሲራክ ያለው ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠልሃል። አንተ እኔን ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም። አባቶቻችንም እኮ በቤተ ክርስቲያን መልሰውት ንባብ ያልተመለሰን ዲያቆን ሂድ ነው የሚሉት። እዚህ ወዲያ ሂድ እያነበበ ንባቡን እያበላሸው በሊድ ሂድ በቃ ይሄ እንደ ፈረሰኛ መጋለብ ከፈለግ ጋልበው ብለው ዝም ነው። ለማይመለሰው ዝም ማለት የእውነቴን ነው። አፋችን መከርከም ነው። ምክርን መጽሐፈ መነኮሳትም ይላል ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብር ወቅልኝ ብሎ ነው የሚመክረኝ ይላል። ሰው እኮ በጣም ምረኛ ፍጡር ነው። አፋችን እንጠብቅ ጎበዝ።